እንዴ ወይኔ ጉዴ ወይኔ ፖፖ ፎቶ ሰው አለ ወይኔ አረ ቶሎ በል ሄይ አረ ቶሎ በል በእናትህ አረ ዛሬ ጉዴ ነው አረ ቶሎ በል በእናትህ ቶሎ በል ሸርታቴ ይዞኛል በእናትህ አፍጥርልኝ ቶሎ በል ወይኔ አለቀልኝ ኡፍ ተመስገን በመጨረሻም አቢሎ እዚህ የተሰለፍነው የሸማቾች ሰልፍ መሰለ You don't know why it's going on. ፎቶ ወይኔ መሞቴ ነው ዛሬ እንዴት ነው መቋቋመው አረ አክስቴ በእናትሽ አስቀድሚኝ ለዛሬ ብቻ አስቀድሚኝ አረ ጉሎ ነው በእናትሽ አንተ ቀልድ እናቴ እኔ ስንት ስራ አደብኝ ወይኔ አንተ ምን አባ እየሰራ ነው እገድልሃለሁ አረ አምላኬ ይቅር በለኝ ዛሬ ቀን አይደለም መሰለኝ ምን ባጠፋው ነው እንደዚህ የምታሰቃየኝ አረ አምላኬ ይርዳኝ አረ ተው ኡፋይ ተመስገን ጌታ ተመስገን ኡፋይ ታዲያ ደረሰ ስማ አንተ አቢሉ ይሄ ሁሉ ሰው እዚህ ቆመው የሽንት ቤቱ ሽታ ናፍቆት መሰለ እንዴ ሂድና በስርዓት ተሰለፍ አረ አጎቴ አስቀድሙኝ ሊያመልጠኝ ነው አይ አቢሎ እኛ እዚህ ወፍ ምን ጠብቅ መሰለ አይ እናት ሀገር ኢትዮጵያ በቃ ለሁሉም ነገር በወረፋ ነው በቃ የሥራ ፈተ መንገድ መጠቋቋም የሆነ እዛ አረንጓዴ ልብስ ያደረገው ልጅ ጋር ነኝ ይባባላሉ አንተ ሰው እንዴት ነው የምታየው አረፋ አትሄድም ማለት እንዴት ነው ሰው የምታየው ዝም ብለህ አትሄድም እንደ ዘንባባ ዛፍ እዚህ ተጎልተህ እየዋልክ ማንም አይደል እንደሚያየህ አንተ እኩያ መሰልኩ እንዴ ምን አረኩ ስድብ ከምታጠና ትምህርተን አትማርም አልማርም አንተ እንደ እኩያ አትመልስልኝ ደሞ ለምንድን ነው የማትማረው ተምሬስ ጨርሰ አንተም በመጎለት እንዳግዝ ነው ቢያንስ እንደኔ ተምረ ጨርሰ ተመርቀ ተጎለት እንዳንተ ተጎልቶ ለመዋልም ልምድ ያስፈልጋል ኧረ ንቀት እየተረገምክ ምንድነው የሚያማታ ምላስ ማለት ነው ገና ያስገድላል እውነቱን ስለተናገርኩ ነው ምላስ አምትሉኝ ምን ባረገ ነው የሚሻለኝ መሽቆቂያውን ከልጅ አንተማ የሆነ የዋጥቀው ሽማግሌ አለ እንዴ ምንድነው አሁን ቀጥ ብለህ ጥፋ እዚህ ጋር እንዳላይ ስልክ መልስልኝ ሂድ አልኩህ አንዴ ከዚህ በኋላ አመት አዶሽ አሳይሃለሁ እሺ ነግሬሃለሁ እንዳትሳደብ አንተ የዘንባባ ዛፍ የምትመስል ሰውዬ እዚህ ተጎልተህ እየዋልክ የትም አትሄዳትምሽ ስልኬን ታመጣታለህ ደሞ ሳልነግርህ አንተ እንደ ግንብ መንገድ መጠቆሚያ ሆናልሽ ሰዎች መንገድ ሲጠፋባቸው ያ አረንጓዴ ልብስ ያለበሰው ልጅ ጋር ነይ ይባባላሉ ከመጣው እገድልሃለሁ እንዴት ነው የምመጣው ከመጀመሩ ነው የተተከለ የዘንባባ ዛፍ የሚንቀሳቀሰው ወንድሜ ጸጉርህን መቆረጥ ፈልገህ ነው ዋናው ጸጉር ቆራጭ አጎቴ ነው እሱ ደግሞ አሁን የለም እኔ ስቆርጥ አሪፍ ነኝ በደንብ ነው ማስተካከልልህ እንደፈለክ አድርጌ ነው መቆርጥ ከፈለክ ፍሬንች ከፈለክ ፓንክ ልቁረጥህ ምን ትላለህ
እንዴ ቆይ ይሄ ባለፈው ስልኬን የቀማኝ ሰው አይደል እንዴ? አላስታወሰኝም መሰለኝ። ዛሬማ እበቀለዋለሁ። አሃ በለው አሪፍ ቁርጥ ነው የቆረጥኩ። እንደዚህ አይነት የሚያምር ቁርጥ ቆርጬ አላውቅም። እቺን ክሬም ደግሞ ቀባ ሳረግልሽ ጸጉርሽ ፍሪዝ ይሆናል። እስቲ ትመለከቹዋለሽ። ሄሎ አጎቴ፣ ጸጉር ቤቱ ውስጥ ሌባ ገብቷል። አደገኛ ሌባ ነው። አዎ፣ አረ ፖሊስ ይዘና ቶሎ በል ቀጥቀጥ አርጉት መታችሁ። እኔ ፈርቼ ውጪ ነኝ። ሰብስክራይብ አርጉ እንጂ 90% ህዝብ አይቶ ላሽ ነው የሚለው። ተዝናናችሁ ተደሰታችሁ አይደል? ምን ችግር አለው ሰብስክራይብ ብታረጉ? አይጎዳችሁ አይቆጥርባችሁ። አረ ተው እንተሳሰብ። ወንድማችሁ አይደለው እንዴ? ደገፍ አርጉኝ ልቆስቁሰው። እንተሳሰብ። የኔ ፍቅር እኔና አንቺ አንድ ላይ ከሆንን ይሄው እንደ ቀልድ 3 አመት ሆነን እኮ። ታዲያ ምንድነው የምንጠብቀው? ጊዜው እኮ በጣም እየሄደ ነው። እንጋባና ደስተኛ ህይወት እንኑር እባክሽ የኔ ፍቅር። ኮጁ እንዴት እንደምወድህ ታውቃለህ? ብንጋባ እኔም በጣም ደስ ይለኝ ነበር። ነገር ግን ከመጋባታችን በፊት ብዙ ነገሮች ያስፈልጉናል። ልክ ነሽ የኔ ውድ፣ ያልሽው ነገር ትክክል ነው። ግን የሚያስፈልጉን ነገሮች ምንድን ናቸው? በመጀመሪያ ዋናውና ትልቁ ነገር ምንኖርበት ቤት ያስፈልገናል። የኔ ውድ የቤት ጉዳይ ነው እንዴ ሲያሳስብሽ የነበረው? ይሄማ ቀላል ነገር ነው። 5 ደቂቃ ብቻ ጠብቂኝ። ሄሎ አቤ፣ ቤት ነህ እንዴ? አው ኮጆ፣ አንተ ቤት ቁጭ ብያለሁ፣ ግን አሁን ልወጣ ነው። ምን ነው ፈልገኝ ነው? አው አቤ፣ በጣም ፈልጌ ነበር። በእናትህ ከመውጣትህ በፊት ለኦፓኮ አንድ መልእክት ታደርስልኛል። ኦፓኮን እንደምትለው ቤቱን ፏ አድርገህ አጽዳው፣ አደራህን። ፍቅረኛዬን ይዣት ለመጣ ነው። ደሞም አበባ ሻማ ምናምን የሆነ የፍቅረኛ የሚመስል ቤት አድርገው አደራህን በለው። አራራራ ኮጆ፣ አልተቻልክም። ከባድ ሰው ሆናል። በቃ እነግርልሃለሁ። ኦፓኮ ና ይውል ቆጮ እንዳለ ቤቱን በደንብ አድርገህ አጽድተህ ጠብቀኝ። ፍቅረኛዬን ይዣት ልመጣ ነው። በደንብ ሮማንቲክ አድርገህ አበባ ሻማ ብላል አድርገህ ጠብቀኝ ብሏል። እሺ አቤ፣ ችግር የለውም። አሁኑኑ አጸደዋለሁ። አረረረ ኮጆ ፍቅረኛውን ይዞ ሊመጣ ነው። ጠዋት እንደዛ ቀጥቅጦኝማ አሁን የሆነ ተንኮል ልስራበት። እኔ ፍቅር ወደ ቤቴ እንኳን ደህና መጣሽ። እሺ ወደ ውስጥ እንግባ። ኮጆ ምንድነው? ተረጋጊ ነው ወድ ተረጋጊ። ኮጆ በጣም ነው የሚያስፈራው። ከዚያው ታይቶ ነው ወደ ቤቴ ወሰደኝ። በጣም ነው የሚያስፈራው። ኦይ ተረጋጊ ነው ወድ ተረጋጊ። ምንም የሚያስፈራ ነገር የለም እኮ። ኦፓኮ አቶ ኦፓኮ ኮጆ በጣም ፈርቻለሁ። ወደ ቤቴ ወሰደኝ። ኮጆ ምንድነው እየተፈጠረ ያለው? ኮጆ በጣም ፈርቻለሁ። ወደ ቤቴ ወሰደኝ። አይ ኮጆ ከሚስቱ ጋር ሆኖ እንደዚህ ይንቦቆቦቃል። ይሄ ፈሪ ይበለው። ጠዋት እንደዛ ማን ቀጥቅጠኛለው? እሰይ። ቆይ እዚህ ድረስ አይታችሁ ሰብስክራይብ ላታረጉ ነው እንዴ? ሰብስክራይብ አድርጉ እንጂ ምን እሺ ነው? ጠቅ ሰብስክራይብ ምትሏል። አው ቀዩን ነገር አብራት፣ የዶሏን ምልክት ጠቅ አድርጓት። አው ዝም ብላችሁ ላሽ ልትሉ ነው እንዴ? አመሰግናለሁ። ዛጋ የወደቀችው ሴትዮ ምን ሆና ነው የወደቀችው? ስትታይ ታማ የወደቀች ትመስላለች። አሁን እጄ ምን ማድረግ ነው ያለብኝ? ሴትዮዋን መርዳት አለብኝ። የምን ሴትዮዋን መርዳት ነው ኮጆ? አንተ እኮ በዚህ ሰዓት ምንም ገንዘብ የለም። ያላትን እንዳለ ገንዘብ በተኛችበት ውሰድና ተዝናናበት። ይሄ ድል እንዳያመልጥ። You think say they wise? አስተናጋጅ ሂድና ለኔ 2 ጠርሙስ አምጣልኝ እና ደግሞ ዛሬ ሂሳብ በኔ ነው።
ሁላችሁም ጠጡ፣ ፈታ በሉ። እናመሰግናለን ኮጆዬ። ተመስገን። ዛሬ ያንን ብር ባልሰርቅ ኖሮ እንደዚህ ዘና ፈታ አልልም ነበር፣ እዴንም አልከፍልም ነበር። ወይኔ ተመስገን። 1 2 3 4 ዛሬ አይደል እንዴ የሚቆጥረው? እዚህ ሽንት ቤት ለካስ 142 ሴራሚኮች አሉ። 1 2 3 4 5 ምንድነው ማየው? መንፈስ ነው? የልጅቷ መንፈስ ነው መሰለኝ። ግፍ ስለሰራው ነው እንደዚህ የመጣችብኝ። ወይኔ በፈጣሪ ልጄ ዛሬ ደግሞ ለምን እዚህ መጣ? መንፈስ እየመጣብኝ ተቸገርኩ። ባለፉት 5 ቀናት በጣም ነው ያስጨነቁኝ። ምን እንደማደርግ ግራ ገባኝ። አባቢ ምን ላድርግ? ለመሆኑ ምን አድርገህ ነው መንፈስ እየመጣብኝ ተቸገርኩ? አረ ኃይለኛ ግፍ ነው የሰራሁት። ኮጁ ምን አይነት ግፍ ነው የሰራው? ለዚህ ነው ለካስ መንፈስ የሚያስጨንቅ። አረ ለዚህ ስራህማ መንፈስ ሲያንስ ነው። ሌላ ነገር ነበር የሚገባ። በጣም ተንኮለኛ ሰው ነው ኮጁ። እኔ ሁሉ ዘመን ጥንቆልና ስሰራ እንዳንተ አይነት ሰው አጋጥሞኝ አያውቅም። ሰይጣን ራሱ ካንተ ነው ተንኮል የሚማረው። ምን አይነት ክፉ ሰው ነህ ኮጁ? ምን አይነት ክፉ ሰው ይበል። እኔ ምንም ማድረግ አልችልም። ወይኔ በቃ ልሰቃይ ነው ማለት ነው። አረ መፍትሄ ፈልጉልኝ። በጣም ነው የተሰቃየሁት። ወይኔ ወይኔ ተበላው። ኮጆ እባክህ ይህንን እቃ አንተ ጋር አስቀምጥልኝ። አባቴ ይህንን ይዤ ካየኝ በጣም ስለሚናደድብኝ ነው። 10,000 ብር እከፍልሃለሁ እባክህ። ችግር የለውም ይይዝልሃለሁ፣ ግን ከመያዜ በፊት ሌላ ተጨማሪ 5,000 ብር እንድትሰጠኝ እፈልጋለሁ። እሺ እጨምርልሃለሁ። በቃ ይህንን እቃ ያዘው። አስታውስ፣ ይሄ እቃ ያንተ ነው። እሺ ልጄ ብቻህን ጓሮ ምን ታደርጋለህ? ንጹህ አየር ለመቀበል ወጣ ብዬ ነው አባዬ። አይ ጥሩ አድርገሃል፣ ይሻላል። አባዬ ዛሬ ስራ የለም እንዴ? ስራ ነበረኝ፣ ግን መኪናዬ ስለተበላሸ ወደ ስራ መሄድ አልቻልኩም። ዛሬ ቤት ውስጥ ነው የምውለው። እና ለምን አታሰራው? እኔ ስለደከመኝ ለአዲሱ ሰራተኛችን ቁልፉን ሰጥቼው እሱ ወደ ገራጅ እንዲወስድልኝ አደርጋለሁ። ኮጆ። አቤት ቦስ፣ መጥቻለሁ። ለምን ፈልገኝ ነው? እንዴ ምንድነው ማየው? ምንድነው? አይኔ ነው ወይስ የእውነት ጋንጃ ነው? አንተ ልጅ ይሄ ጋንጃ ካንተ ኪስ ውስጥ ነው የወደቀው? ሌላ 5,000 ብር ትጨምራለህ? ከጨመርክ ጋንጃው የኔ ነው ብዬ ዋሽልሃለሁ። ቆይ በመጀመሪያ ተረጋጋ ቦስ፣ ረጋ በል። ምን እንደተፈጠረ ላስረዳ። ይሄ እቃ የልጅ አይደለም፣ የኔ እቃ ነው። በጣም ይቅርታ ይሄን በማየት። ባላችሁ ሰላም ነው ጌቴ። እኔ የዚህ ቀጠና ዋና ሳጅንና የአደንዛዥ እጾች ዋና መርማሪ ነኝ። እናም ይሄ ወንጀለኛ እንደጠቆመን ከሆነ የእርሶ ልጅ አደንዛዥ እጽ እየተጠቀመና እያዘዋወረ መሆኑን ደርሰንበታል። የኔ ልጅ በፍጹም እንደዚህ አያደርግም። ሰው ተሳስታችሁ ይመስለኛል። ባይሆን ማንነቱን በደንብ ሳላጣራ አዲስ የቀጠርኩት ሰራተኛ አለ። ጥርጣሬያችሁ ትክክል ላይሆን ይችላል። እሱን አሁኑኑ ፈትሹት። እርሶ ልክ ነበሩ። በጣም ይቅርታ ጌቴ። ይህንን ሰውዬ ውሰዱ። ቆይ ኧረ ፖሊስ ተረጋጉ። ምንሰሩት ስራ ልክ አይደለም። ዝም በል። ምንሰራው ስራ ልክ እንደሆነና እንዳልሆነ እዛ ስትቀጠቀጥ ተወረዋል። ኧረ ፖሊስ፣ እኔ ምንም ነገር አላውቅም። በማያገባኝ ነገር ነው የገባሁት። እሺ ቢያንስ ብሬ ልቀበል፣ አትውሰዱኝ። ኧረ ወይኔ! ኧረ ቆይ ምንድነው የምትጠብቁት? እዚህ ድረስ ተመችቷችሁ እያያችሁ ሰብስክራይብ አላደረጋችሁም? ሰብስክራይብ የምትለዋን ቀዩን ጠቅ አድርጓት። አዎ የደወሏን ምልክት በራ። አዎ ላይክም አድርጉ።